ጠባቡ ተነገጠር ላይ በቀላሉ ያሉን ባጃጆች ብዙ አሉ። ይሄ ይዞ በቀላሉ ዲነዳ ስለሆነ እንዳው ይሄ በቀላሉ በጠባብ መንገድ ላይ ባጃጅ ተጠቅሞ ሲሰራ ይሄ ማስተንፈስ ይጠይቃል። ያው አን ነው ስሜ ቢኒያም አስራት ተባላለው የመጣነው ያው ከፍሬንድሺፕ ኤሌክትሮ ሜካኒካል ኢንተርፕራይዝ ነው። እንደምትመለከቱት እዚህ ጋር ያው የሞተር ሳይክል አምቡላንስ ሰርተናል። ባለ አንድ ሰው የሚጭን የሞተር ሳይክል አምቡላንስ ያው ከሞተር ጋር ተያያዥ ሆኖ አንድ አካል ሆኖ እንዲንቀሳቀስ ተደርጎ የተሰራ ነው። ይህ ሞተር ሳይክል አምቡላንስ ያው ስንፈልገው ይሄ ሞተር ለብቻው ታፋችና ታሳሪ ነው። ይሄኛው መደብ ከዚህ ሞተር ጋር የሚፈታና የሚታሰር ነው። ለጥገናም ሆነ ለጽዳት ስንፈልገው ከሞተሩ ላይ ፈተን ማጽዳት እንችላለን። ከተጸዳም በኋላ መልሰው መክተም እንችላለን ማለት ነው። ይህን አምቡላንስ ለመስራት ያነሳሳን ያው በገጠር አካባቢ ላይ ከምንመለከታቸው የሴት ወላድ እናቶች ያው ከቤት ወደ ጤና ጣቢያ የሚሄዱበት መንገድ ያው በእግር ወይም ሰው ተሸክሟቸው ነው የሚሄደው። ያንን ለማስቀረት አስበን ነው ይህንን የሰራ ነው። ግን እንደ አጋጣሚ ሆኖ ለዚህ ለኮቪድ-19 ደግሞ ሽፍት አደረግ ነው። ይህ ወረርሽኝ እንዳይባዛ የአምቡላንስ እጥረት ስላለ በከተማችንም ሆነ በገጠር ላይ ተጨማሪ ሆኖ እንዲያገለግል ይህን አምቡላንስ ሰርተነዋል ማለት ነው። ስለዚህ ይህን ያው የፈጠራ ሀሳብ ያመጣው በመጀመሪያ ደረጃ አባቴ ነው። ይህን ሀሳብ ያመጣው አባቴ ነው እና እንዲሰራም ስኬች ያደረገውም አባቴ ነው። ሁሉ ነገር እንዲደረግ ያደረገው አባቴ ነው ሀሳቡን ያመጣው እና በሱ መሰረት ነው ይህን አምቡላንስ የሰራ ነው። ያው የቤተሰብ ኢንተርፕራይዝ ነው። ያው በቤተሰብ በውስጥ ባለሙያዎችም ያው ብዙ ባለሙያዎች ገዛም አለ። ያው አንዳንድ አካሎች ገዛ አለ። በዛ ምክንያት ነው የሰራ ነው ማለት ነው። መደበኛ አምቡላንስ የሚያመሳስለው ያው ሳይረን አለው፣ ላይ መብራት አለው፣ ሳይረን መብራት አለው እና እንደምናየው ደግሞ መተኛ አልጋ አለው እና ለየት የሚያደርገው ያው የዋጋ ነው። ዋጋው በጣም ቺፕ ነው። ያው እኛ የሰራ ነው ከአጠገባችን ከሚገኝ ማቴሪያል ነው እና ያ ነገር ቺፕ በመሆኑ ያው ከዛ አምቡላንስ በጣም ለየት የሚያደርገው ነገር አለ። የሚያመሳስለው ነገር ደግሞ ያው እንደ መደበኛው አምቡላንስ ከቦታ ወደ ቦታ ታማሚን ማንቀሳቀስ እንችላለን። አንድ ሰው ተሸክመን የሚሄዱ እንትን አለው ማለት ነው።